አስቡት፣ ከሀገሮ ተነስተው የዓለም ትልቁን የእግር ኳስ መድረክ ለመዳኘት ወደ አሜሪካ ይጓዛሉ። ህልሞ ቀርበዋል። ታሪክ ሊሰሩ ጥቂት ቀናት ብቻ ቀርተዋል። ከዚያም በአውሮፕላን ማረፊያ ላይ ይቆማሉ። አንድ ነገር ይነገሮታል፣ አሜሪካ መግባት አይችሉም። ይህ የዛሬ አስደንጋጭ የኦማር አርታን ታሪክ ነው። ስራ ፍለጋ ተነስተን በሺዎች ኪሎ ሜትር ርቀት ወደ ሌላ ሀገር ተጉዘን ከዚያም ራስን በጦር ሜዳ መሃል ታገኘዋለህ። ከላይ ጥይቶች ይዘንባሉ፣ መመለሻ የለም፣ መውጫም የለም። ይህ የፊልም ታሪክ አይደለም። ይህ ዛሬ በዩክሬን ጦርነት ውስጥ የተያዙ አንዳንድ የአፍሪካውያን የሚኖሩበት እውነታ ነው። የሶማሊያው ታዋቂ ዳኛ ኦማር አርታን በ2026 የዓለም ዋንጫ ላይ ለመዳኘት በፊፋ ተመርጦ ነበር። ይህ ለሶማሊያ ትልቅ ታሪክ ነበር፣ ምክንያቱም ኦማር አርታን በዓለም ዋንጫ የሚዳኝ የመጀመሪያው የሶማሊያ ዳኛ ሊሆን ነበር። እርሱ በ2025 የአፍሪካ ምርጥ ወንድ ዳኛ ተብሎ የተሸለመ ሰው ነው። ግን ህልሙ በድንገት ተቋረጠ። ኦማር አርታን ከኢስታንቡል ወደ ሚያሚ ሲደርስ በአሜሪካ የድንበር ጥበቃ ባለሥልጣናት ተከልክሎ ወደ ቱርክ ተመልሷል። ፊፋም በዓለም ዋንጫ ላይ መሳተፍ እንደማይችል አረጋግጧል። አስቡት፣ ለዓመታት የሰሩበት በአፍሪካ አህጉር ምርጥ ዳኛ ሆነው የተመረጡበት የልጅነት ህልሞ በአንድ የአውሮፕላን ማረፊያ ውሳኔ ሊቆም ይችላል? ብዙ ሶማሊያን ይህን ጥያቄ እየጠየቁ ነው። ለእነሱ የአንድ ዳኛ ጉዳይ ብቻ አይደለም፣ የሀገር ኩራት ጉዳይ ነው። ምክንያቱ ምንድን ነው? አሜሪካ የድንበር ጥበቃ ባለስልጣናት የማጣራት ስጋት መኖሩን ገልጸዋል፣ ግን ዝርዝር ምክንያት አልተገለጸም። ይህ ተጨማሪ ጥያቄዎችን አስነስቷል። ብዙ ተንታኞች ደግሞ ጉዳዩ ከአሜሪካ የጉዞ እገዳ ፖሊሲዎች ጋር እያያያዙት ነው። ሶማሊያም የተጎዱ የሀገራት ዝርዝር ውስጥ ትገኛለች። ለዓለም ዋንጫው የሚሰጠው መልእክት የ2026 የዓለም ዋንጫ 48 ቡድኖች፣ 104 ጨዋታዎች እና ከዓለም ሁሉ የሚመጡ ተጫዋቾች፣ ዳኞችና ደጋፊዎች። ነገር ግን ይህ ክስተት ትልቅ ጥያቄ አስነስቷል። ስፖርት ፖለቲካን ያልፋል ወይስ ፖለቲካ ስፖርትን ትበልጣለች? ኦማር አርታን በሜዳ ላይ ጨዋታ ለመዳኘት መጣ። ግን ከጨዋታ በፊት በሌላ ፈተና ተያዘ። የዓለም ዋንጫው ይጀምራል። ጨዋታዎች ይካሄዳሉ። ግን ለብዙ ሶማሊያን አንድ ጥያቄ ይቀራል። ታሪክ ሊሰራ የነበረው ዳኛ ኦማር አርታን ለምን ቀረ? ቢቢሲ በሰራው ልዩ ዘገባ መሰረት በሩሲያና በዩክሬን ጦርነት ውስጥ የተያዙ አፍሪካውያን ምርኮኞች እየተበራከቱ ነው። አንዳንዶቹ ከኬንያ፣ ከጋና፣ ከካሜሮን እና ከሌሎች ከአፍሪካ ሀገራት የመጡ ናቸው። ብዙዎቹ ግን ለጦርነት አልሄዱም። ለስራ፣ ለትምህርት ወይም ለተሻለ ህይወት በማሰብ ወደ ሩሲያ ተጉዘው ነበር። ግን ከዚያ ነገሩ ተቀየረ። አንዳንዶቹ ውል እንዲፈርሙ ተገደዱ። አንዳንዶቹ ደግሞ የሚሰሩበትን ስራ ሳያውቁ በወታደራዊ ካምፖች ውስጥ ገቡ። ከዚያም ጠመንጃ ተሰጣቸው፣ ወደ ግንባርም ተላኩ። ለቢቢሲ የተናገረ አንድ ምርኮኛ ውሉን እንድፈርም ተገድጄ ነበር፣ ካልፈረምኩ ይገሉኛል ብዬ ፈራው። አስቡት፣ ከቤተሰብ ሺዎች ኪሎ ሜትር ርቀ፣ ቋንቋውን እንኳን በማታውቀው ሀገር፣ በማትረዳው ጦርነት፣ ለማትገነዘበው ምክንያት፣ ህይወትን ለማትከፍለው ዋጋ ማጣት። የዩክሬን ባለስልጣናት እንደሚሉት ከ36 በላይ የአፍሪካ ሀገራት የመጡ ሰዎች በሩሲያ ጦር ውስጥ ተመልምለዋል። አንዳንዶቹ ተገለዋል፣ አንዳንዶቹ ቆስለዋል፣ ሌሎች ደግሞ አሁን በዩክሬን የጦር ምርኮኛ ካምፖች ውስጥ ይገኛሉ። አንዳንዶቹ ገንዘብ ፈልገው ሄዱ፣ አንዳንዶቹ ስራ ፈልገው ሄዱ፣ አንዳንዶቹ የተሻለ ነገር ፈልገው ሄዱ። ግን አሁን የሚጠብቃቸው አንድ ነገር ብቻ ነው። መቼ ወደ ቤታቸው ይመለሳሉ? ወይስ በማይመለሱበት ጦርነት ውስጥ ተይዘው ይቀራሉ?